የአውራዳ ኮንስትራክሽንና ኢንዱስትሪያል ኮሌጅ በክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ተመርቆ ለአገልግሎት ክፍት ሆኗል። የኮሌጁ መከፈት ለወጣቶች የትምህርት ዕድል ከመፍጠር ባሻገር በክህሎት የበለጸገ የሰው ኃይል ለማፍራት ከፍተኛ ሚና ይጫወታል። እኛም በዚህ ፕሮግራም ላይ ተገኝተን ያሰናዳነው ዝግጅት አለ። ተከታትለን እንመለስ። እንኳን የብልጽግና ትሩፋት ወደ ሆነችው የአውራዳ ከተማ አስተዳደር በደህና መጣችሁ። ዋማድ ጎናዋቱተ ታጊዶ ዋማድ ጎናዋቱተ። ከሁሉ አስቀድመ እንኳን ለአውራዳ ኮንስትራክሽን ኢንዱስትሪያል ኮሌጅ የምረቃ ስነ ስርዓት አደረሳችሁ። እንኳን ደስ ያላችሁ፣ እንኳን ደስ ያለን እንፈልጋለን። የአውራዳ ከተማ አስተዳደር ቀደም ሲል በዴቻ ወረዳ አስተዳደር ስር የምትገኝ ቀበሌና የከተማ ስትሆን የዴቻ ወረዳ በርካታ ቀበሌዎችን የያዘ ከመሆኑ ጋር ተያይዞ ለአስተዳደር ይመች ዘንድና ከተማዋን በተሻሻለ ሁኔታ በማሳደግ የሕዝብን ተጠቃሚነት ለማረጋገጥና የመልካም አስተዳደር ጥያቄዎችን በቅርበት ለመፍታት ይቻል ዘንድ በለውጡ መንግስት የሕዝብን ጥያቄ መሰረት በማድረግ በቀረበው መዋቅራዊ ጥያቄ በለውጡ መንግስትና ፓርቲ ቅን ምላሽ ያገኘንበት በ2014 የተመሰረተ መዋቅር ነው። ይህ ከተማ አስተዳደር የህዝብ ብዛቱ ከ39,000 በላይ ሲሆን የከተማውና የአካባቢው ነዋሪ ጥያቄ ለመመለስና ሀገራዊ የልማት አቅጣጫን በመከተል ከተማውን ለነዋሪዎች ምቹ ለማድረግ በከተማው ልማትና በገጠር ልማት ስትራቴጂዎች የከተማውና የገጠር ቀበሌዎችን በማሳተፍ ዘርፈ ብዙ ተግባራትን እያከናወነ የሚገኝ ሲሆን ለአብነት በገጠር ቀበሌዎች የስንዴ ልማት፣ የቡና፣ የእንሰት እንዲሁም በአትክልት ልማት አበረታች ስራዎች የተሰሩ ሲሆኑ በከተማው ልማት ውስጥ ለውስጥ የመንገድ ስራ፣ የዲች ቦይ ስራ፣ የመንገድ ዳር መብራት፣ የኮሪደር ስራዎች ተጠቃሽ ሲሆኑ በከተማው ሰላምና ጸጥታ፣ በትምህርት፣ በጤና ስራዎች በከተማው ምስረታ በኋላ የታዩ ስኬቶች ቀላል አይደሉም። ከተማ አስተዳደሩ ማህበራዊ ዘርፍ ጥያቄዎች ውስጥ የሆስፒታል፣ የኮሌጅ እና የንጹህ መጠጥ ውሃ አገልግሎት ጥያቄዎች ለመመለስ ከፍተኛ ጥረት እየተደረገ ሲሆን የንጹህ መጠጥ ውሃ ግንባታ ተጠናቆ መመረቁን እና የወጣቶችን ማዕከል ያደረገና ተጠቃሚነታቸውን ለማረጋገጥ ከለውጡ በፊት ተጀምሮ ያላለቀና የህዝብ ጥያቄ ሆኖ ምላሽ የተነፈገው የአውራዳ ኮንስትራክሽን እና ኢንዱስትሪያል ኮሌጅ ግንባታና ተቋሙ የማስቀጠል ጥያቄ በለውጡ መንግስት ምላሽ አገኝቶ እነሆ ዛሬ ምረቃ በመድረሱ በዳግም እንኳን ደስ ያላችሁ፣ እንኳን ደስ ያለን ነበር። ያለንበት ቦታ አንድ ወረዳ ነበር። ከለውጡ በኋላ የነበረውን የህዝብ ጥያቄ መሰረት በማድረግ ከዚህ የጎባ ወረዳ ወጥቷል። የአውራዳ ከተማ ከዚህ በጥያቄ መሰረት የወጣ ከተማ አስተዳደር ነው። አጠቃላይ ያው ዴቻን አውራዳን ይዘን ከፍተኛ ፖቴንሻል ያለው አካባቢ ነው። እዚህ ሰብል መስፋት ይመረታል። በርካታ ኢንቨስተሮችም አሉ። ቡና የተገኘበት ያው ማዕከላን ያቀፈ አካባቢ ነው። እንስሳት በብዛት እዚህ አካባቢ የሚራቡበት ነው። ትልቅ የግብርና ልማት ፖቴንሻሎች አሉ። እነዚህን ፖቴንሻሎችን መሰረት አድርገው ጥራት ባለው መልኩ ለህዝብ መቅረብ የሚችልበት ሁኔታ እንዲኖር ማድረግ እጅግ በጣም ወሳኝ ይሆናል። ዋጋ ይጨምራል። ከፍተኛ ገቢ ማግኘት የሚችልበት ሁኔታ ነው የሚኖረው። በምርምር የተደገፈ መሆን መቻል አለበት። ምርታችን ምርታማነት እንዲጨምር ጊዜ የሚቆጥብ ቴክኖሎጂን ይፈልጋል። ጉልበትን የሚቆጥብ ቴክኖሎጂን ይፈልጋል። ይህን አድርገን ብዙ ያደጉ ሀገሮች እንደሚያደርጉት በመካከለኛና በዝቅተኛ ደረጃ ያለውን ልማት ለማሳለጥ የቴክኒክና ሙያ መከፈት እጅግ በጣም ወሳኝ ይታወቃል። ይህንን መነሻ አድርጎ ፕሮግራም ተደርጎ ከተከፈቱት አንዱ የአውራዳ ኮንስትራክሽን ነው። በዚህ መሰረት ትንሽ የግንባታ ሂደቱ እየዘገየ ነበር። በመዘግየቱ የነበረ ቅሬታ ነበር። አዲሱ ክልላችን ከተመሰረተ በኋላ ተጀምረው ያልተጠናቀቁ ፕሮጀክቶችን ቅድሚያ መስጠት ሊጠናቀቅ የሚችልበት ሁኔታ እንዲኖር ቆራጥ አቋም ወስዷል። ከዚህ ውስጥ አንዱ የአውራዳ ቴክኒክና ሙያ ነው ወይም የኮንስትራክሽን ኢንዱስትሪያል ኮሌጅ ነው። ይሄን በማድረግ ክልሉ አሁን አልቆ ለዚህ ደረጃ እንዲደርስ ስላደረገ በዞኑ አስተዳደርና በራሴ ስም ላቅ ያለ ምስጋና እናቀርባለን። በትምህርትና በስራ መካከል ያለውን የተግባር ልዩነት የሚያስተካክል
ወጣቶች የነገው ዓለም የሚያስፈልገውን ብቃት እንዲያሟሉ የሚያደርግ የክህሎት መፈልፈያ ሆኖ በሚያገለግል አውራዳ ኢንዱስትሪያል ኮሌጅ ዛሬ ስናስመርቅ በፊታችሁ ቆሜ ንግግር ሳደርግ የሰማኝ ታላቅ ደስታ ለመግለጽ እወዳለሁ። የሀገራችን ኢኮኖሚ በፍጥነት እያደገ ይገኛል። ኢንዱስትሪዎች የተሻሻሉ ናቸው። አውቶሜሽን እያደገ ነው። እናም ሀገራችን በክህሎት የበለጸገ የሰው ኃይልና ፈጠራን ትፈልጋለች። በርካታ ዜጎች ስራ አጥ ሆነው ብናገኛቸው በስራ እጦት ብቻ ሳይሆን በክህሎት አለመጣጣም የተነሳ መሆኑንም ጭምር ልንገነዘብ ይገባል። ብቃት ያለው የሰው ኃይል ከሌለ እድገት የማይታሰብ ጉዳይ ነው። ነገያችን በክህሎትና በችሎታ ላይ የተገነባ ነው። ስለሆነም የቴክኒክ ሙያ ስልጠና ተቋማት ብቁ በስነ ምግባር የታነጸና የፈጠራ ክህሎት ያለው የሰው ኃይል በመፍጠርና ድህነትና ኋላ ቀርነትን ታሪክ በማድረግ ለማህበራዊና ኢኮኖሚ እድገት አስተዋጽኦ በማበርከት ብልጽግና በማረጋገጥ ረገድ የላቀ ሚና እንዳላቸው ይታወቃል። ዛሬ ላይ እያስመረቅን ያለነው ኮሌጅ ለረጅም ዓመታት በቆየው የህዝቦች የጋራ ትግልና ፍላጎት እንዲሁም ህዝብን በሚያዳምጥ የለውጥ መንግስት የተመሰረተ የ4 ዓመት ዕድሜ ያለው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ትሩፋት በመሆኑ በድጋሜ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ነው። ዛሬ እዚህ ያሰባሰበን የአውራዳ ኢንዱስትሪያል ኮሌጅ በክልላችን ካሉ 20 የቴክኒክ ሙያ ተቋማት አንዱ ሲሆን የተለያዩ አገልግሎቶች የሚሰጡ ማለትም ባለ 2 ፎቅ የአስተዳደር ህንፃ፣ ባለ 1 ፎቅ የመማሪያ ክፍል፣ ላይብረሪ፣ 1 የመሰብሰቢያ አዳራሽ፣ 5 ወርክሾፖች በከፊል የተጠናቀቁ፣ 2 መጸዳጃ ቤቶች እና የጥበቃ ቤቶች እንዲሁም ሌሎች ግንባታዎች አሁን ግንባታው በ53 ሚሊዮን 845,246 ብር አሁን ባለው ደረጃ ለማጠናቀቅ ችለናል። ይህም የክልሉ መንግስት ፕሮጀክቶችን ጀምሮ ለማጠናቀቅ ያለው ቁርጠኝነት ከማሳየት ባለፈ በክልሉ ፍትሃዊነት እንዲጎለብት የተተኪው ትውልድ ተጠቃሚነትን በሚያረጋግጡ ፕሮጀክቶችና የወደፊቱ በክህሎት የተላበሰ የሰው ኃይል ለማብቃት ያለውን ዝግጁነት የሚያሳይ የተስፋ ችቦ ነው። ስለሆነም የክልሉ መንግስት ምስጋና ሊቸረው ይገባል። እንድታመሰግኑ በአክብሮት እጠይቃለሁ። የአውራዳ ኮንስትራክሽን እና ኢንዱስትሪያል ኮሌጅ ምረቃ ስነ ስርዓት እንደዚሁ ተጠናቆ በጋራ እንድናከብር እዚሁ ስለተገኘን የተሰማኝ ደስታ ላቅ ያለ ነው። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። የብልጽግናችን ዋናው ትርጉም የዜጎቹን ህይወት በተጨባጭ መቀየር ነው፣ መለወጥ ነው። ዜጎች የኢኮኖሚ ተጠቃሚነታቸው እንዲረጋገጥ፣ እንዲሻሻል፣ ዜጎች በማህበራዊ ልማት በተለይ በጤናው፣ በትምህርቱ መስክ በቂ አገልግሎት የሚያገኙባቸው ትላልቅ መሰረተ ልማቶች እንደዚህ አይነቶቹ ተደራሽ እንዲሆኑ ትልቅ ራዕይ ሰንቆ ከዛም አልፎ በየአካባቢው እንደዚሁም ደግሞ እንደ ክልልና እንደ ሀገር በተለያዩ ሁኔታ የሚነሱ የመልካም አስተዳደር ጥያቄዎች ካሉ እነዛ የመልካም አስተዳደር ጉዳዮች ህዝብን ባሳተፈ መልኩ ምላሽ እንዲያገኙ በማድረግ የተረጋጋ የፖለቲካ ከባቢን መፍጠር የብልጽግና ዋናው ተልዕኮ ነው። ይህን ተልዕኮ ለመፈጸም ባለፉት ጥቂት ዓመታት ውስጥ ክልል ሆነን ተደራጅተን ወደ ስራ ከገባንበት ጊዜ ጀምሮ ከእናንተ ጋር በጋራ በመተባበር ያለንን ውስን አቅምም የህዝባችን ጥያቄ ሊመልሱ በሚችሉ ስራዎች ላይ ትኩረት ማድረግ አለብን ብለን በየአቅጣጫው ሁሉንም አካባቢ ተደራሽ ሊያደርግ በሚችል መንገድ የተለያዩ የመሰረተ ልማት ጥያቄዎችን፣ የተለያዩ የመልካም አስተዳደር ጉዳዮችን እየመለስን እየፈታን መጥተናል። ዛሬም በወረዳችን በከተማችን እያስመረቅን ያለነው የአውራዳ ኢንዱስትሪያል እና ኮንስትራክሽን ኮሌጅ ዋና ተልዕኮው በተለይ በተለያዩ አጋጣሚዎች የከፍተኛ ትምህርት እድል ያገኙትም ቢሆኑ አማራጭ የስራ እድል በሚፈልጉበት ሰዓት እዚሁ መጥቶ
የሙያ እና የክህሎት ስልጠና ወስደው ራሳቸውን አብቅተው አዘጋጅተው በራሳቸው ስራ እንዲፈጥሩ ከራሳቸውም አልፎ ለሌሎችም የስራ እድል ሊፈጥር የሚችል የቴክኖሎጂ መስኮችን የኢንዱስትሪ የማኑፋክቸሪንግ መስኮችን ከፍተው እንዲሰሩ እድል የሚያገኙበት ትልቅ ተቋም ነው። ባለፉት ጊዜያት በተለይ 6 እና 7 ዓመታት ውስጥ የማኑፋክቸሪንግ ዘርፍን ማሳደግ አለብን። ከዚህ በፊት የነበረው ትኩረታችን በግብርና ስራ ላይ ነው። ሰብል ማምረት፣ እንስሳት ማርባት ላይ ብቻ ነው ትኩረት ያደረግነው። ይሄ በቂ አይደለም። ሰብል ማምረቱና የእንስሳት እርባታው ጎን ለጎን ሌሎች የኢኮኖሚ አቅም ሊፈጥሩ የሚችሉ የስራ እድል ሊፈጥሩ የሚችሉ መስኮች ላይ እንደ መንግስት ትኩረት ማድረግ አለብን ብሎ ብልጽግና ምናልባት ከግብርናው ዘርፍ ባሻገር የኢንዱስትሪ የማኑፋክቸሪንግ ዘርፍን የቴክኖሎጂ ዘርፍን እንደዚሁ የቱሪዝም ዘርፎችን ወደ ስራ በማስገባት በየአካባቢው ዛሬ የምናያቸውን በአካባቢው ከውጭ የሚገቡ ምርቶችን መተካት የሚችሉትን በአካባቢው ማምረት እየቻልን መተናል። በክልላችንም ከቅርብ ጊዜ ወዲህ እነዚህ የማኑፋክቸሪንግ አነስተኛና ጥቃቅን አንዳንዶቹ ወደ መለስተኛ ደረጃ የሚያደጉ የማኑፋክቸሪንግ ኢንዱስትሪዎች እያደጉ መጥተዋል። ከአዲስ አበባ አንዳንድ የምናመጣቸው ቁሳቁሶች፣ ጥሬ ዕቃዎች፣ የፍጆታ ምርቶች በአካባቢው ማምረት ጀምረዋል። ሳሙና በአካባቢው እያመረቱ ነው። ፈሳሽ ሳሙናም ደረቅ ሳሙናም። ሰንደል በአካባቢው እያመረቱ ነው። ሻማ በአካባቢው እያመረቱ ነው። እዚሁ በከተማችን እኛው አጠገብ ማር በአካባቢያችን እያቀነባበሩ ነው። ቡና እንደዚሁ እየፈጩ እየቆሉ ጣዕም ቀይሮ አሻሽለው እሴት ጨምሮ እየሸጡ ነው። ይሄ ተቋም እንደዚህ አይነት አቅም ያላቸው ወጣቶች የሚፈሩበት ከዩኒቨርሲቲም ተመርቆ አማራጭ የስራ እድል የሚፈልጉት ወጣቶች እዚህ ገብቶ የ1 ወር የ2 ወር ስልጠና ወስዶ በራሳቸው ሙያ የሚሰማሩበት ለሌሎችም የስራ እድል የሚፈጥሩበት እንዲሆን ነው የምንመኘው። ከዚህ ባሻገር ወረዳችን ምናልባት የክልላችን በብዙ መልኩ በታሪክ ብንሄድ፣ በባህል ብንሄድ፣ በኢኮኖሚ አቅም ብንሄድ ምሳሌ ልትሆን የምትችል ወረዳ ናት ዴቻ። ከዛም አልፋ ደግሞ ምናልባት ከፋ ብለን ስምን ስንጠራ ትልቁ ቅድሚያ የሚመጣው ዴቻ ነው። የቀደምት ቤተ እምነት ባለቤት የሆነች በክርስትናውም በእስልምናውም የቡና መገኛ የማንከራ አገር አካባቢ የሆነች በተፈጥሮም ምናልባት እዚህ አካባቢ የማይመረት ሰብል የለም። እንስሳት እርባታው ጋር ስንሄድ ሁሉም አይነት እንስሳት እዚሁ እናገኛለን። ከአመት አመት እርጥበት ያለ አካባቢ ለቡናም ለሌሎች ሰብሎች ምቹ የሆነ አካባቢ ነውና ይህንን እድል በአንድ በኩል የኛ የቤተሰብ የአርሶ አደር ህይወት እንዲቀየር ማድረግ አለብን። በጣም ትልቅ ደስታ ነው። በዚህ አካባቢ የአውራዳ ከተማ አስተዳደር ህዝቡና የአካባቢው መንግስት እጅግ ደስ ብሎን ነው የዋል ነው። በዚህ አካባቢ ይህ ኮሌጅ የኮንስትራክሽንና ኢንዱስትሪያል ኮሌጅ ከጀመረ ትንሽ 1-2-3 ዓመት ዘግየት ብሎ ነበርና በቅርብ ጊዜ አሁን መንግስት የያዘውን ስራ እጅግ በአፋጣኝ መልኩ ኮንትራክተሩን ቶሎ እንዲጨርስ በማድረግ ለ2018 የመማር ማስተማር ሂደት እንዲደርስ አቅሙ የደረሰውን ያክል ህንጻው ተገንብተው መሟላት ያለባቸው የተወሰኑ ነገሮች ተሟልተው ተማሪዎችን መቀበል ጀምሯል። በዚህ ዓመት ማስተማር ጀምሯል። በሰፊው ለማስተማር ዛሬ ሙሉ በሙሉ ይፋ በሆነ ተመርቋል። ህዝቡ በደስታ በነቂስ ወጥቶ ከመንገድ ነው የተቀበለው። እኛም እንደ ሃይማኖት አባቶች እጅግ ደስ ብሎናል። ምክንያቱም የትምህርት ተቋማት ለመንግስት በመንግስትም በሃይማኖትም ስታይ የሰው ልጅ ወደ ልማት በማህበራዊ አብሮ ለመኖርም ለማንኛውም ነገር ትምህርት ወሳኝ ስለሆነ ደግሞ እነዚህ
ወረድ ያሉ ከሙያ ጋር የተያያዙ ኮሌጆች ስለሆኑ ከፍተኛ ኮሌጅም ስለሆነ እጅግ ደስ ያለን ነው። በጣም በደስታ ነው ያለው። በጣም እጅግ ደስ የሚል ስሜት ነው ያለው። በማህበረሰቡ አንድ ሳምንት ከሳምንት በፊት ዝግጅት አለ ሊመረቅ ነው ሲባል ከተማው በከፍተኛ ንቅናቄ ውስጥ ነው የነበረው ስሜት ነው የነበረው። ጥሩ ስሜት ነው ያለው። ማህበረሰቡም ወጥቶ እንዳለ ወጥተና በባል ህዝቡ ራሱ የከተማም የገጠሩም ወጥቶ ስሜቱን መግለጽ ይችላል እና ጥሩ ስሜት ነው አለ። ኮሌጁ የሰው ኃይል ማደራጀት ከጀመረ ዛሬ 3 ዓመት ገደማ አካባቢ ነው። እስካሁን የነበርነው ጊዜያዊ ግቢ ላይ ነው። ሌላ በከተማው ሁለተኛ ደረጃ ትምህርት ቤት ላይ ነበር። እዛው ነው እንግዲህ መደበኛ ስራችን ስናከናውን የነበረው። በርካታ ተግዳሮቶች፣ ችግሮች ነበሩ። በተለይ ደግሞ የማስተማሪያ ቦታ ከቴክኒክና ሙያ ኮንቴክስት አንጻር ምቹ አልነበረም። እነዚህ ነገሮች ተቻችለን እንደምንም እየሰራን ስራችንን ያከናወን ቆይተናል። ጥያቄያችንን በተገቢው ስንጠይቅ ነበረ። ዛሬ እንደምትመለከቱት ያው የኛም ጥያቄ ክልሉም ትኩረት ሰጥቶ ይህንን ህንፃ እንዲገነባና እንዲያልቅ በማድረግ ዛሬ ቢያንስ እዚህ ሆነን ስልጠናችን እንድናከናውን ተደርጎልናል። ያ በጣም ደስ የሚል ነገር ነው። በመጀመሪያ ይሄንን ኮሌጅ መስራት ብቻ ሳይሆን በከፍተኛ የክልሉ የከፍተኛ ስልጣን ደረጃ ያሉ አካላት በሙሉ ከርዕሰ መስተዳድራችን ጀምሮ መጥቶ ሲመርቁ ህዝቡ የተሰማው ደስታ ከፍተኛ ነውና እንዲህ አይነት ነገር በየቦታው ቢበረታታ ህዝቡ አመራሩና ንጉሱ ድሮም ቢሆን በዚህ አካባቢ ያለው የከፋ ማህበረሰብ እጅግ ደስ ይለዋል። ዛሬ ህዝቡ ፈገግ ብሎ ነው ያለውና በእንዲህ አይነት መልኩ የጀመሩትንም ስራ እየጨረሱ በየቦታ ያሉትን እኛ ጋር ያለውን እግዚአብሔር ይመስገን በዚህ መልኩ ተመርቋል። ሌላ ቦታ ያሉትንም በዚህ መልኩ አስቀጥለው ቢጨርሱ ጥሩ ነው ይላለው። ለሁሉም እንኳን ደስ ያላችሁ እንኳን ደስ ያለን እላለሁ። ተማሪዎች ወይም እዚህ አካባቢ ሃይስኩሎችን ተሯሩጠን በእንደዚህ አይነት ሁኔታ ሃይስኩሎች ሰው አምርተዋል። አንድ ሃይስኩል የነበረው 5 6 7 ሆኖ ሃይስኩሎች ሰው አምርተዋል። ግን ካመረተ በኋላ የቀለም ትምህርት ስለሆነ ዩኒቨርሲቲ ያልገባው የከፍተኛ ትምህርት ተቋም ያልገባው ተማሪ በመንደር ላይ ስራ ፈቶ ነው ያለ። ይሄ አሁን ይሄ ተቋም ስራ ይፈጥራል። ስራ እንዲፈጥር ምክንያት ይሆነዋል፣ ክህሎት ይሰጠዋል፣ ያነሳሰዋልና ያለንን ፖቴንሻል ያለንን የሀብት አቅም የተፈጥሮ ሀብት ለመጠቀም እውቀት ይሰጠናል፣ ያነሳሰናል። ተማሪውን ብቻ አይደለም አርሶ አደሩን ብቻ አይደለም በከተማ ነዋሪውን እና የቱሪስት መስህብም ሊሆን ይችላል እና ጥሩ እውቀት ነው የሚያስገኝልን። ጥሩ መነሳሳት ኢኮኖሚ ግንባታ ላይ ጥሩ አቅም ይፈጥራል ብዬ አስባለሁ። የኮሌጁ ተማሪ ነኝ። አሁን በአዲስነታችን በጣም አሪፍ ነው። ከዚህ በፊት ሙሉ በሙሉ ተጠናቆ ህንፃው ስላላለቀ አሁን አሪፍ ነው። በዚህ አሁን ዛሬ በመመረቁ በጣም አሪፍ ደስተኛ ነን። አሁን በቀጣዩ ደግሞ ተማሪ በዛት መጥቶ እንዲማር በጣም እያሳሰብን እንግዲህ እኛ በበኩላችን ተምረን በአንደኛ ተርሙን ጨርሰናል። ቀሪው ደግሞ 3 ተርም አለን። እሱን ጨርሰን ያው እንግዲህ ልንመረቅ እያሰብን ነው። እስከዛው አድርሰን ማቴሪያል አልሞላም ገና ነው። ተማሪ አሁን ዝም ብሎ የክላስ ትምህርት ብቻ እንጂ የሚወስደው ሌላ ውጭ ወጥተው የሚሰሩት ማቴሪያል እስካሁን የለም። ይህም ማቴሪያል ደግሞ መንግስት ተባብሮ እዚህ የኮንስትራክሽን አለ የሜታሎር ሁሉም በየዘርፉ ማቴሪያል መጥቶ እዚህ ተሟልቶ ተማሪው ይማር ደስተኛ ነን። ስልጣኞችን በተመለከተ ያው ኮሌጁ ሲቋቋም በ3 የትምህርት ዘርፎች ነው ስልጠና ፍቃድ ወስዶ ማሰልጠን የጀመረው። ይህም ያው በግንባታ በብረታ ብረትና በአይሲቲ ከኋላ ደግሞ በዞኒንግ እና ዲፈረንሲዬሽን እሳቤ መሰረት በጥናቱ መሰረት የአካባቢያችን ጸጋ መሰረት ያደረገ በተለይ ደግሞ ኮሌጁ ተደራሽ የሚያደርጋቸውን ወረዳዎች አጎራባች ወረዳዎችን ታሳቢ ያደረገ ስልጠና ለመስጠት አቅደን በግብርናው ዘርፍ በሰብል ልማት በእንስሳት እርባታ እነዚህን አስጀምረናል። በአጠቃላይ 5 ዲፓርትመንቶችን ይዘን ወደ 125 ተማሪዎችን በአሁኑ ሰዓት ይዘን እያሰለጠን እንገኛለን። ከተግባር ጋር በተያያዘ ያው ባለን አቅም የተቻለን አቅም ተጠቅመን እያሟላን ስልጠና እየሰጠን እንገኛለን። ያ ማለት በቂ ነው ማለት አይደለም፣ ጉድለቶች አሉ።
እነዚህን ደግሞ ጊዜያዊ መፍትሄ እየፈለግን በትብብር ስልጠና ተማሪዎቻችን በአጎራባች በከተማው በሚገኙ መካከለኛ ኢንዱስትሪዎች ስልጠና እየወሰዱ እስካሁን ቆይተዋል። ግን ያ ማለት አሁንም ቢሆን በርካታ ጉድለቶች አሉ፣ ማሟላት የሚያስፈልጉ ነገሮች አሉ። በኮሌጅ ደረጃ ግን እነዚህን የአቅማችን ጥረት እያደረግን እያሟላ እንገኛለን። ለምሳሌ ኮሌጁ አጠቃላይ ይዞታው 24 ሄክታር አካባቢ ነው። ይህንን ማሳ እያለማን የውስጥ ገቢ እያሳደግን በተለይ በዘንድሮ ዓመት የውስጥ ቁሳቁስ ፍላጎታችንን በተወሰነ መልኩ እያሟላ እንገኛለን። ይህ ሂደት ይቀጥላል። በርካታ ስራዎችን እንሰራለን። በግብርናው ዘርፍ ግቢው እንደምትመለከቱት ወደ 6 ሄክታር መሬት በእርሻ በቆሎ በሙሉ ፓኬጅ እየሰራ እንገኛለን። እንደዚሁም ደግሞ የንብ ማነብ ስራዎች አሉ፣ የቡና ችግኝ ተከላ ስራዎች አሉ። በርካታ ስራዎችን እየሰራን ይህንን አቅማችን እያጎለበት እንገኛለን። ቢሆንም ድጋፍ ደግሞ ያስፈልጋል። እንደሚታወቀው የትምህርት ተቋማት ግንባታ በሀገር ሁለንተናዊ ለውጥ የሚጫወተው ሚና ቀላል የሚባል አይደለም። ቢሆንም ይህንን ከግንዛቤ በማስገባት በዙሪያችን ለሚገኙ አጎራባች ወረዳዎችና ለከተማችን ሕዝብ እና ወጣቶችን ሰፊ የሙያ ትምህርት መስጫና ለስራ ዕድል ፈጠራ ማዕከል የሆነውን ኮሌጅ መፍቀድ ብቻ ሳይሆን እንዲጠናቀቅ አዲሱ ክልላችን የወሰደው ውሳኔና ድጋፍ ለአውራዳ ከተማ አስተዳደርና ለሕዝብ ታላቅ የለውጥ መንግስት ትውስታና ስጦታ በመሆኑ በከተማ አስተዳደሩ ሕዝብና በራሴ ስም ሊያመሰግን እወዳለሁ። ዛሬ እየተመረቀ ያለው ኮሌጅ በቀጣይ ለበርካታ ወጣቶች የሥራ ዕድል የሚፈጥር ፖለቲካ፣ ማህበራዊና ኢኮኖሚያዊ ዘርፍ እምርታ የምናስመዘግባቸው ብቻ ሳይሆን የአካባቢውን እምቅ ሀብት የምንፈጥርበትና የብልጽግና ጉዞ እውን የምናደርግበት መሆኑ አያጠራጥርም። ይሁን እንጂ በኮሌጁ ለዚህ ስኬት አገልግሎት ሰጪ የሆኑ ግንባታዎች ያለመጠናቀቃቸው፣ አስፈላጊ ቁሳቁሶች በወቅቱ ያለመሟላት ኮሌጁ የተቋቋመለትን ዓላማ ለማሳካትና በተግባር የተደገፈ ትምህርት ለመስጠት እጅግ አስቸጋሪ በመሆን በቀጣይ ሊታሰብለት ይገባል እላለሁ። በመጨረሻም ለዚህ ተቋም መጀመርና ለመጨረስ ታላቅ ሚና የተጫወቱ የክልል ከፍተኛ አመራሮችና የክልል ስራ ክህሎት ቢሮን ሊያመሰግን እወዳለሁ። እንግዲህ የቴክኒክና ሙያ ኮሌጅ ጅምር ነው። አንድ ጊዜ ሊጠናቀቅ የሚችል ነገር አይኖርም። በየጊዜው ያሉ ክፍተቶችን፣ ጋፖችን እየሞላን ልንሄድ የሚችልበት ሁኔታ ነው የሚኖረው። አሁንም ዞረን ስንመለከት ያልተጠናቀቁ ህንፃዎች አሉ። ቀጣይ ሊጠናቀቅ ይችላል። ይሄ በክልሉ ላይ እውነት አለን። ሌሎች የተባሉ ለስልጠና የሚያገለግሉ ለተለያዩ ነገር የሚያገለግሉ ነገሮች ጉድለቶች እንደሚኖሩ ታሳቢ ይደረጋል። አባታችን እንዳሉት ሁላችንም የባለድርሻ አካላት የበኩላችንን ድርሻ ወስደን ይሄ ቴክኒክና ሙያ የተሟላ ስልጠና ሊሰጥ የሚችልበት ሁኔታ እንዲኖር የማድረግ ኃላፊነታችንን ቀጣይ የምንወጣበት ሁኔታ ይኖራል። ከአውራዳ ቴክኒክና ሙያ የወጡ ተማሪዎች ብቁ ሆነው ስልጥነው ከወጡ በኋላ በጣም ተፈላጊ ሊሆኑ የሚችሉበት ሁኔታ እንዲኖር ለራሳቸው ስራ ፈጥረው መኖር የሚችሉ መተዳደር የሚችል እውቀት ያላቸው ወጥቶ በጋራ በማህበር ሰርተው አካባቢ መለወጥ የሚችሉ ለራሳቸው መለወጥ የሚችሉ የተለያዩ ኢንዱስትሪዎች ላይ ተፈላጊ ሊሆኑ የሚችሉ መሆን መቻል አለባቸው። ይህን ማድረግ የሚችል አቅም እንዲኖር በመምህራን በትምህርት ቤቱ አካላት ከሚደረገው እንቅስቃሴና ድጋፍ በተጨማሪ እኛም የበኩላችን ድጋፍ አድርገን የተሟላ እንቅስቃሴ ማድረግ የሚችል አካባቢውን መለወጥ የሚችል ሊሆን የሚችልበት ሁኔታ እንዲኖር ተወዳዳሪ መሆን እንዲችል የማድረግ ኃላፊነታችን ቀጣይ ሁላችን በየደረጃው ሊወጣ የሚችልበት ሁኔታ እንዲኖር የግድ የሚደረግ የሚሆነው እንግዲህ የቴክኒክና ሙያ ተቋማት ካለን ተጨባጭ ሁኔታ አንጻር ወደ እድገት ጎዳና እየሄድን በመሆኑ ፍላጎቶች በተለያዩ ቦታዎች በተለያዩ ወረዳዎች አሉ። ብዙ ወረዳዎች ጥያቄ ያቀርባሉ። ነገር ግን የክልሉ ቢሮ እንዳንድ አሳይመንት ሊወስድ የሚችለው የኮሌጅ ምረቃ ብቻ አይደለም። አዲስ ለምራት ዝግጁ የሆነና ተለዋጭ ያለ ሁኔታን የተላመደ የኢንዱስትሪ ሰው ኃይል መወደድ ላይ መሰረት የምንጥልበት ጭምር ነው። ከዚህ አንጻር በአዲሱ የለውጥ እሳቤ የዘመኑ ተግዳሮቶች የሚጠይቁትን ፈጠራ፣ ቴክኖሎጂ፣ ክህሎትና የምርምር ብቃት ለማዳበር በሚደረገው ጥረት ውስጥ በክልላችን ያሉ
የቴክኒክ ስልጠና ተቋማት የአካባቢ ጸጋና የኢኮኖሚ ፍላጎትን ማዕከል ያደረገ ጥራት ያለው ስልጠና በመስጠትና የህብረተሰቡ ችግር ሊፈቱ የሚችሉ ቴክኖሎጂን በመቅዳት በማሻሻል በመፍጠር በገበያ ተወዳዳሪና በክህሎት የበቃ የሰው ኃይል ማፍራት ተልዕኳችን ልንወጣ ይገባል። ከዚህም በተጨማሪ ከኢኮኖሚ እድገት ጋር የሚተሳሰር ክህሎት መር የስራ ዕድል ፈጠራን ዘላቂና አስተማማኝ ለማድረግ በሚደረገው ሂደት የአካባቢ ጸጋው መሰረት ያደረገ ስልጠናና ምርምር እንዲሁም አዳዲስ ቴክኖሎጂዎችን በመፍጠር ወጣቶች ተጠቃሚነት ማረጋገጥ ይጠበቅብናል። በውጭ ሀገር ስራ ስምሪትም የሰለጠነ ክህሎት ያለው የሰው ኃይል ከኢትዮጵያ መንግስት ጋር ስምምነት እና ፍላጎት ወዳላቸው ሀገራት የመላክ ስራ ዕድል ባለቤት ማድረግ ቀጣይ የዚህ ተቋማት ትኩረት ሆኖ ሊሰራ ይገባል። ውድ ሰልጣኞች፣ ይህ ኮሌጅ እንዲከፈት ምክንያት የሆናችሁ እናንተ ናቸው። ዓለም ለሁላችሁም ስራ አታድልም። ነገር ግን በክህሎት የታጀበ ዕድላችሁ ለሚጠቀሙ በሯን ትከፍታለች። ክህሎት የሚታገኙት እንጂ የሚሰጣችሁ አይደለም። ጠንካራ ሰራተኛ መሆን አለባቸው። ይህ ኮሌጅ ለስኬታችሁ መሰላል እንደመሆኑ መጠን ተወዳዳሪና በተግባር ብቁ ሆኖ መገኘት ይጠበቅባቸዋል። ለዚህም ውድ አሰልጣኞች አይተከም ሚና ስላላችሁ ይህን ሚናችሁ እንድትወጡ አደራ ለማለት እወዳለሁ። ይህ ኮሌጅ ጥራት ያለው ስልጠና በመስጠት ለኢንዱስትሪ የልቀት ማዕከልና የወደፊት በክህሎት የተላበሰ የሰው ኃይል ማፍራት ተልዕኮ እንዲወጣ የከተማውን የሆኑ አስተዳደር እንዲሁም የአካባቢ ማህበረሰብ አስፈላጊ ሁሉ አቀፍ ድጋፍ እንዲያደርግ ጥሬን ለማቅረብ እወዳለሁ። የክልሉ ስራና ክህሎት ቢሮም ከጎናችሁ በመቆም አስፈላጊውን ክትትልና ድጋፍ እንደሚያደርግ ላረጋግጥላቸው እወዳለሁ። ይህ ለትውልድ የሚሻገር አሻራ እውን እንዲሆን አይተኬ ሚና የተወጣችሁ ለዴቻ ወረዳ አስተዳደር ማህበረሰብ፣ ለወረዳ ከተማ አስተዳደር፣ ለአካባቢ ማህበረሰብ በተለይ ደግሞ የአቶ አስማሬ አድማሱ ጠቅላላ ተቋራጭ ግንባታው በዚህ ደረጃ አንቦግቦ በጊዜ እንዲጠናቀቅና በዛሬው ፕሮግራም ላይ የበኩሉን አስተዋጽኦ ያደረገ ከእናንተ ጋር ሆኖ ሁላችሁንም ከልብ እጅግ አድርጌ ላመሰግን እወዳለሁ። ህንፃ ያላለቀ ያለ ብሏል። አዎ አለ፣ በደንብ እናውቃለን። እሱንም እንዴት እንደምንሰራ እየተነጋገር ነው የመጣ ነው። እነዚህ 4-5 ወርክሾፖች አሉ። ከነሱ ውስጥ 2-3ቱን ቶሎ ብለን አጠናቀን ለመስከረም ለጥቅምት ለትምህርት ቤት ማዘጋጀት አለብን። ቀሪውን ደግሞ እያየን እናሰፋለን። ወይ መማሪያ ክፍል እናደርጋለን ተማሪ ቁጥር ከፍ ካለ፣ ወይ ወርክሾፕም እናሰፋለን። የጀመርነውን አንተውም የኛ ነው። ይሄ የእናንተ ብቻ ጥያቄ አይሆንም፣ የኔም ጭምር ነው። በዚህ ልክ እንሄድበታለን። ቀሪውና ትልቁ ግን ወርክሾፕ ብናጠናቅቅም ውስጥ ቁሳቁሱ ካልተሟላ ደግሞ የተሟላ አይሆንም። የእንጨትና ብረታ ብረት ወርክሾፕ ብንል እንጨት የሚቆርጥ ብረት የሚቆርጥ ማሽን ይፈልጋል። የልብስ የጨርቃጨርቅ ብንል መስፊያ ማሽን ይፈልጋል። ሌሎቹንም ብንል የተለያዩ የወርክሾፕ ቁሳቁሶቹን ይፈልጋሉና በዚህ ደረጃ ላይ አደራ ልምላችሁ፣ እኛም እናግዛችኋለን። ከከተማችን ከንቲባ የወረዳችን ዋና አስተዳዳሪም ማህበረሰብን አስተባብሮ እኔም የተወሰኑ ባለሀብቶች አሉ እምቢ አይሉኝም። የዚህ አካባቢ ተወላጆች እጠይቃቸዋለሁ። በጋራ ውስጥ ቁሳቁስ ማሟላት አለብን። ይሄንን ክቡር አቶ እንደሻው ኃላፊነት ይወስድና አንዳንድ ማሽን እኛ ብንገዛ አትሊስት ስራ ትምህርት እንዳይደናቀፍ የተግባር ትምህርት የሚማሩበትን እድል እንፈጥራለን። ያ እስኪዘጋጅ ድረስ የተግባር ትምህርቱን ቅርብ ካለው ከቦንጋ ፖሊ ቴክኒክ ኮሌጅ ጋር በሳምንቱ መጨረሻም 2 ቀን ሄዶ የሚለማመዱበትን አይነት ስርዓት እየፈጠርን የቲዮሪንም የተግባር ትምህርትንም ተማሪዎች እንዲያገኙ የማድረግ ስራ መስራት አለብን። በጣም እናከብራችኋለን። እንደ ሁል ጊዜ ሁሉ ፊታችሁ የፈካ ነው። እዚህ ስመጣ ሁሌ ደስተኛ ነኝ። እግዚአብሔር ያክብርልን። Now
pejikura goda shoshasha ishumashaji sano duncha disonu zinki shako dari mongurta woshoro koja fide pejikura goda shoshasha ishumashaji sano duncha disonu zinki shako dari mongurta udiga yogi